መርካቶ አካባቢ አዲስ አበባ ውስጥ የምትሰሩ ነጋዴዎች ሙስሊሞች ይህን ነገር ከፈጣሪያችሁ ጋር የሚያጋጫችሁ ነገር ነው። በምስሉ ላይ የምታዩት ወጣት በቱሪስትነት ወደ አርሜኒያ ሄዶ አንድ በአይነቱ የሚያስገርም አይነት ሬስቶራንት አገኘው ብሎ ይናገራል። ይሄ ሬስቶራንት ያው የሚሸጠው ለከስተመሮቹ የሚያቀርበው አሳ ነው፣ የአሳ ምግብን ነው። ግን እዛ ሬስቶራንት ስትሄዱ አሳ የለም እና ልክ ስታዙ የምግብ ቤቱ ሰራተኛ ያው ማጥመጃውን ወደ ባህር ይወረውርና አሳ ያጠምድላችኋል እዛው በቆማችሁበት ማለት ነው። ካጠመደ በኋላ ነው ከዛ ያ አሳ ገብቶ ፍሬሹ ያው በህይወት ያለውን ማለት ነው ወዲያው እዛው ተሰርቶ የሚጠባበስ ከሆነ ተጠባብሶ ይቀርብላችኋል። እና በአይነቱ በጣም ለየት ያለ ነው። አሳ ልትበሉት ሄዳላችሁ፣ ያ ምግብ ቤት አሳ የለውም። እናንተ ከመጣችሁ በኋላ ነው ወደ ባህር ሄዶ ማጥመጃውን ወርውሮ አሳ የሚይዘው። ይሄ አስገራሚ ነገሩ ነውና የዚህ ሬስቶራንት ዌብሳይታቸው ላይ ብዙ ደስ የሚል ኮሜንት ስላለው ነው ሄድኩት ይላል። እና በዚህ ባጋራው ቪዲዮ ዙሪያ ብዙ ሰዎች ኮሜንት ሰጥተውታል። ኮሜንቱ ምንድነው? ይሄ ምግብ ቤት የሚያደርገው ነገር በኢስላም አስተምሮ ሐራም ነው ማለት አንድ ሰው በኢስላም የሌለውን ባለቤትነት የራሱ ያልሆነውን ነገር መሸጥ አይችልም። ለምሳሌ ብዙ እርግቦች አሉኝ ዛፍ ላይ ትገዛኛለህ ማለት በኢስላም አይፈቀድም። ምክንያቱም እነዛ እርግቦች ያንተ አይደሉም። እንደዛው ባህር ላይም ያሉ አሳዎች አሉ ብዙ ባህር ላይ ትገዛኛለህ ማለት አይቻልም። መጀመሪያ ባለቤት መሆን አለበት፣ የዛን የሚሸጠውን ነገር ባለቤት መሆን አለበት ይላል። እና ይሄ ልጅ እያስረዳ ያለው ምንድነው? ይሄ ምግብ ቤት በትክክልም ሐራም እየሰራ አይደለም። ምክንያቱም አሳውን እኔ ከተመገብኩ በኋላ ነው የከፈልኩት ማለት ባለቤትነቱን ካረጋገጠ በኋላ ነው ለኔ የሸጠልኝ የሚለውን ነው። እና በዚህ ዙሪያ በተለይ መርካቶ አካባቢ አዲስ አበባ ውስጥ የምትሰሩ ነጋዴዎች ሙስሊሞች ይህን ነገር ከፈጣሪያችሁ ጋር የሚያጋጫችሁ ነገር ነው ማለት በኢስላም ምናልባት ስለማታውቁት ይሆናል። የሆነ ቦታ ላይ የሆነ ዕቃ አለ እና ያንን ዕቃ ለምሳሌ እንበልና በ1000 ብር ከሆነ እዛ ዕቃው ባለበት ቦታ ላይ እንዳለ ሌላ ቦታ ደግሞ መታችሁ ያንን ዕቃ 1500 ብር ትገዛላችሁ ማለት ሐራም ነው። ምክንያቱም ያ ዕቃ የናንተ ዕቃ አይደለም። በዚህ ዕቃ ዙሪያ በኮሚሽን ልትሰሩ ትችላላችሁ፣ ደላላ ልትሆኑ ትችላላችሁ። ገባችሁ አይደለ? ሁለቱ ገዢና ሻጭ በሚያውቁት ሁኔታ ላይ ገብታችሁ ጥቅማችሁን ልታስከብሩ ትችላላችሁ። ግን በባዶ ሜዳ ዝም ብላችሁ ሄዳችሁ ያንን ዕቃ ለሌላ ሰው መሸጥ ሐራም ነው በኢስላም። አንድ ሰው የሆነን ዕቃ መሸጥ የሚችለው ማለት ሐላል እንዲሆንለት ማለት ነው ያንን ዕቃ የራሱ ማድረግ አለበት መጀመሪያ።